እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የአረቦቹ ጥብስ እንዴት እንደሚሰራ ላሳያችሁ ነው። ተከተሉ። መጀመሪያ ሽንኩርት እያቁላላሁት ነው። ከዛ በኋላ ፍልፍል ባርዶ ይገባል። ይሄንን ነው ፍልፍል ባርድ። ከዛ በኋላ ደግሞ ዝንጅብልና ነጭ ሽንኩርት ይገባል ማለት ነው። ከዛ በኋላ ነው እንትን የሚገባው ስጋው የሚገባው። ከስጋ በኋላ ደግሞ ቲማቲም ይገባል ማለት ነው። ተከተሉ።